በየትኛውም ሀገር ሆናችሁ ሀገር ቤት ለሚገኙ ቤተሰቦቹ ወዳጅ ዘመዶቹ ልብስ፣ ኬክ፣ ስጋና እንቁላል፣ ዳይፐርና ማንኛውም የቤት አስቤዛና አላቂ ዕቃዎችን ሶደሬ ስቶር ላይ ይዘዙ። በአንድ ቀን ውስጥ ዕቃውን እናደርሳለን። በብር፣ በዶላር፣ በዩሮና በየትኛውም ሀገር ገንዘብ ሶደሬ ስቶር ላይ መግዛት ይቻላል። መላኪያ ከ$3 ወይም 99 ብር ጀምሮ እንደ ክብደቱ ይጨምራል። የተቀባይ ስልክ ቁጥር ብቻ በማስገባት ማዘዝ ይቻላል። መልካም አውደ ዓመት። እንኳን አደረሳችሁ። ወይኔ ቦርሳዬ ለእናቴ መድኃኒት መግዣ ብርም እዛ ውስጥ ነበረ። እናቴ ምን ፈለክ? አንዴ ያስመችኛ ረግቧል እንዴ ኖጥሯልና አይደለም ይሄን ስንት የረገበው ወጥረን እዛ የለመድክበት ወጥረምታ ታዲያ አንቺ ላስቀየምሽ እንዴ አሉ አባቱ ካልፈለገች አትፋታትም እንዴ
አሁን ይሄ ምስኪን ልጅ ባንቺ ምክንያት ሲቀጠቀጥ ትንሽ አያሳዝንሽም? እሱስ ካንተ ቀድሞ ላለመቀጥቀጡ ምን ያህል እርግጠኛ ነህ? ብትሆንስ? አንተ ሚስቴ ብትሆንስ? በሰው ትዳር ውስጥ ዝም ብለህ ጣልቃ ትገባለህ? ዝም ብለህ መንገድና አትሄድም? አንቺ አንዴ ልዝፈንልሻ። ለማ ላንቺ ነው ቆንጆ ሙዚቃ አዘጋጅቼልሻለሁ። እናቱ ነይ በቃ እንዴ በቃ ተው አንተ ቀልድ አታውቅም እንዴ? በቃ አባቱ ተው ነይ ለሷ ላንስ በቃ ድሮም እንደዚህ ያላችሁ ነው የምታገምታችሁ። በጣም ነው የምገብ እንደ አንተ ፍታ በቃ ሂድ። አባት ዘፈናታ ስመኝሽ አሃ እኔ አንገቷ ፍታሰው ትሆንልኛለች ብዬ በየሰው ቤት አሻራው ቆልቼ አሳድጌ ከማንም የሰፈር ጎረምሳ ጋር ታሽካካልኛለች። እኔ አይደለሁምሽ። ምን ሆንሽ? ምንም። ግን አንተስ ብትሆን እህት አይደለችም? ስሟ በሰፈር ሲጠፋና የቡና መጠጫ ስትሆን ዝም ማለት ምን ማለት ነው? ቤዚ ምን ሆነች? ቆይ ምን ትሆናለች ደግሞ? እሷ ምን ይነካታል? ከማንም ወፍ ዘራሽ ዱርዬ ጋራ ታሽካካልኛለች። ለነገሩ አባቷ ነው የገደለኝ። እኔ እሱ መቃብር ውስጥ አርፎ ተኝቶ ለኔ አንጀት መቃጠያ የሙዚቃ መጫወቻ ገዝቶ ሰጠ። ይሄ ጉድ ሰራኝ። በቃ ጉድ ሰራኝ። ግድ የለም እኮ ቆይ እኔ ባናግራት አይሻልም እንዴ? እሱ እኮ አለፈ። በቃ አለፈበት እኮ አለፈ። እዛ ጋ ተገትረውልሻል ብላኝ አለፈች። እቺ ብሽክ እኔና ሰው ወንድና ሴቱ ይለያል ዛሬ። እንግዲህ እና አባቷ እንደምትሆን ያለው የኔ ፍቅር በቃ ሂድ። እንዴ እኔ ለማትተሽ ነው የምትይዥው? ከልቤ ሌላ ምን ትፈልጋለህ? ለእናቴ እኮ የምትልክላት ቀፎን ነው። ሲሙን እኮ ይዘዋል። እና ስትናፍቂኝ ሲሙን ሌላ ቀፎ ስልክተተው መቼም የማንም ሆነክ ማየት አልፈልግም። እሺ እንዴ የኔ ማር፣ እኔ ስላላንቺ ማን አለ? ታውቂያለሽ፣ እኔ ወፍ ዘራሽ ነው። የእናት የአባት ፍቅር የማውቀው ባንቺ ብቻ ነው። ለደቂቃ እኔም ላጣሽ አልፈልግም። አትናኝም እኮ ግን በቃ መሄድ አለብኝ። እንዴ ቆይ ከዚህ ሁላ ለምን ለእናትሽ በግልጽ አንነግራቸው? ምን ታስገድለኝ ነው እንዴ? የኔ ፍቅር በጣም ይቅርታ። ለምን እንዴ? ምንድነው? ለካ አንተ ነው የምታስቸግራት። እኔ እኮ ድሮም ቢሆን ልጄን አውቃታለሁ። ምን አድርጊ ነው የምትላት? ምን ታርግ እሷ
ሰማኛለህ? በቃ ልጄን ለኔ ለራሴ ተውልኝ። በቃ አልፈልግም። ዘረቢስ ዘሮችን ሁሉ የጨረስክ እናትና አባትህን የጨረስክ በቃ ማይ በቃ ተይው በቃ ማይ በቃ አንቺ ነሽ ያዋረድሽኝ። እኔ እኮ ሰፈሩ ሁሉ ስምሽን እያጠፋ እንደዛ ሲያብጠለጥል እኔ ይሄን ሁሉ ታሪክ ምናው መቻው ሰማኛለህ? ከዚህ በኋላ ልጅ አጠገብ ብትደርስ አንተን አያርገኝ። ምን አርግም ትላት ዘረቢስ ዘሮችን የጨረስክ አረ ብሩክ በእናት እንደዚህ አትሁን። በየትኛው እናት ወልዳ በጣለችኝ እናቴ ነው ወይስ በፍቅሯ እናት ስለሆነችኝ ብቸኝነቴን ባስረሳችኝ? በየትኛው ነው? ምረጥ። ብሩክ እናቷ ካልፈቀዱ እኮ ምንም የሚሆን ነገር የለም። በቃ እየወደድካትም ቢሆን ተዋት። አልተዋትም ማለት ነው። ተዋት። እኔ እኮ መኖር የጀመርኩት እሷ ስላለች ነው። በፍጹም እሷን አጥቼ መኖር አልችልም። እሺ ካልፈቀዱስ? ለምን? ስሜን ጠርቼ የአባቴን ስም ስለማልደግም? እንደዛ አላልኩም። ዋስ ጠበቃ የምትሆን እናት ስለሌለችኝ ለዚህ ብዬማ አልተዋትም። እሺ እና ወዴት ነው? ጀንበር ከመጥለቀዋ በፊት ልታለማት። ኧረ እባክህ ልጅቷን የባሰ ሸምቀቋን አታጥብቅባት። ቤዝ ኤርሚያስ እኮ ነኝ። ረሳው እንዳትይ። ውይ አንተ እንደምን እንደው ብረሳ ያችን ከሷ ጋር የሰበርክብኝ ምጣድ ምረሳልህ መሰለ እንዴ? ኦይ ውጭ ሀገር ሄዷል አልተባለም ነበር እንዴ? መጣውልሽ ካስዬ። አንቺ ትልቅ ሰው ነሽ ነው ሰው ሰላም አትዩ? በእና ቤት እንግባ። ካስዬ ሌላ ጊዜ በሰፊው እመጣለሁ። ቅር ካላለሽ ቤዚና እንዴ ላዋራት? ኧረ እኔ ቅር አይለኝም። ግን እንደው ወደ ቤት ብትገባ ደስ ይለኝ ነበር። ሌላ ጊዜ እመጣለሁ። በሉሽ እንግዲህ እሺ። አንቺ የሌላ ነው ያደግሽው? አንተንስ ማን በነገረ? ይሄ ወሬኛ ግን መች መተህ ነው? ትንሽ ቆየሁ። እስከ ዛሬ ረስተን ነበር ማለት? ቢረሳ የቃቃ ሚስት ይረሳል እንዴ?
ታስታውሳለህ? ከሳምሪ ጋር ተጋቡ ስትባል ትስመኛለች ያልክ ታለቅስ ነበር። እሺ በቃ ይሁን። ከእሺ ጋር ተጋቡ ስትባል ደግሞ እሷ ባለጌ ቃይን አይታብኝ። በጣም አስቸጋሪ ነበር እኮ። ታዲያ እናንተ ለምናችሁ አይደል እንዴ ሙሽራ ስታደርጉኝ የነበረው? ቶጂ ነበር አይደል? ኧረ ያን ሁሉ ሽሮ ካንተ ውጪ ማን ሊያመጣልን ይችላል? በዛ ላይ ያቺ ኮፍያ ታስታውሳለህ? ተንኮለኛ እኮ ናችሁ። ይሄ ነገር ሌላ ጊዜ እናውራ። ከዚህ የተሻለ ጊዜ መቼም አናገኝ። እንዴ ብሩክና ሉላ ባሉ ነው። ኤርሚ ወይኔ አባት አንተ ብሩክ ወይኔ ኤርሚ መቼ መተህ ነው? ምንድነው? እናቴ ኤርሚ ገና ከመምጣት ልትመክረኝ እንዳይሆን ብቻ። ብሩክ አሁንም ጋግርታም ነህ? እኔ የምልህ አንተ መቼ መተህ ነው? አንተ እኔ የምልህ ቆይ መቼ መተህ ነው ግን? አንተ እንደመጣኛ ሳታገኘን ቀጥታ ቤዝን ታገኛታለህ እንዴ? ከቤዝማ የሚበልጥ ነገር የለም። የቃቃ ሚስጥር የሚያክል ነገር አለ እንዴ? እኔ ልሂድ በቃ። ብሩክ ምን ሆኖ ነው? አይ እንትን ትንሽ ሀሳብ መጥቶት ነው። እኔ የምልህ መቼ ነው ዌልካም ብለን የምንቀውጠው? እንደ ቤዝ ፍቃድ ነው። ምን አላችሁ? መቼ ነው የምንቀውጠው? ውይ እናቴ አትፈቅድልኝ እንዴ? በቃ እሷን ተዋት፣ እኛው እንቀውጠዋለን። ኧረ እባክህ እሷንማ መቼም አልተዋትም። የካስዬን ነገር ለእኔ ተይው እሺ? በቃ እኔ ልሂድ። ላወራሽ የነበረውስ? አይ ትንሽ ራሴን ስላመመኝ ሌላ ቀን እናወራለን። እሺ በቃ ይቅርታ ልሂድ እኔ። በቃ እሺ፣ ነገ አገኝሻለሁ። እሺ
ሆነሽ ነው ወጥተሽ ቁጭ ያልሽው? ማዬ ምን ሆነሻል? አሁን ግቢ ነጫችሁ። እሺ እሺ ማዬ እመጣለሁ። ካስዬ ግን ምንም አልተቀየርሽም፣ ያው ነሽ። እስቲ ሙች በለኝ አላረጀሁብም። የእውነት ለነገሩ እኮ እኔ እንደናንተ ማዳበሪያ ብልቻ አላደርኩም። አንተም እኮ የሌለ በቃ ሌላ ሆነሃል። ግን ቆይ እንደዚህ የምትንከባከብህ እናትህ ናት ሚስትህ? አይ ካስዬ እናት የሆነችው ሚስትማ አንቃችሁ ይዛችኋት እኛ ቤት በኩል እናግባ። ታዲያ ምን መፍዘዝ ነው? በግም እኮ ስለፈዘዘ ነው የታረደው። ይልቁኑ ነገር ላይ ያለው ሄሎ አሉላ። ወየ ቢዚ የብሩኬ ስልክ እኮ አልሰራም አለኝ። በእናትህ አገናኘኝ። ኧረ አላገኘሁትም። የት ሄደ? እኔም ኤርሚ ማታ ጋብዛችኋለሁ ብሎ እሱ ልነግረው ፈልጌው አላገኘሁትም። አሉላ ታውቃለህ፣ ይሄኔ ብሩኬ ሌላ ነገር አስቦ ነው የሚሆነው። በእናትህ ፈልግና ስታገኘው ደውልልኝ። እሺ ችግር የለውም። ምን ሆንሽ ግን ቢዚ? አልተሻለሽም እንዴ? ደህና ነኝ። ቢዚ አሪፍ ክሊፕ ልሰራ አስቤያለሁ። ለምን ሞዴልና ማናጀር ያትሆኝ? በየትኛው ድምጽ ልትይኝ ባልሆነ ነበር ግን እንኳን አልጠየቅኩም። ግን አንተ ከመቼ ጀምሮ ነው ወደ ሙዚቃ ያዘነበልከው? አንቺ ሙዚቃ ትወጃለሽ ሲባል ሰምቼ ላስገርምሽ ብዬ ነው። ኧረ እባክህ። ይልቅ ዛሬ ለምን አናመሽም ከነብሩኬ ጋር? ከነብሩኬ ጋር አታስቢ፣ ካስዬ እንኳን ለዚህ ለባሰውን ፈቅዳልኛለች። ተዘጋጅተሽ ጠብቂኝና ተመልሼ መጥቼ ወስድሻለሁ። ምን ሆነሽ ነው እንዴ? እሱም ብያለል እንደዚህ ድረስ የመጣሁት። አሉላ ምን አስቦ ነው በዚህ ሁሉ ሰው መሀል ላይ ብቻዬን ጥሎኝ ሄደው? ብሩክ ያሰበውን ታውቂ አይደለ? ምንድነው ያሰበው? ምንድነው? ኤርሚያስ ሳያበዛው አይቀርም። በኤርሚያስ አጥሮሽ ነው ብቻ እንዳትለኝ። ኧረ በእናትህ ኤርሚያስ ቢሰማ ምን ይላል እንዴ? እኔ ቤዛ ቤት ነኝ ከልጅነት ልቤ ተሸነፈለትን ሊያም የመኖሬ ምክንያት የሆነኝን ሰው በሌላ የሚተካ አሉላ ይሄን ማድረግ አቅም ያለኝ ይመስላል? እኔ እኮ እሱ አሰበ እንጂ አንቺ አደረግሽ አላልኩኝ። እሱም ቢሆን እኮ እውነት አለው። የምን እውነት? ከልባችን ተሰሰሩ ውጪ እውነት አለ? እምነትን ህይወትን ከመስጠት በላይ እውነት አለ? አሉላ እሱ እኮ ጀምበሬ ነው። አቀፈው የምታሳለት አጠገቤ ያለ የሚናፍቀኝ። ቢዚ አንቺ እንደምታስቢው ካስዬ ስለማታስብ ብሩክ በጣም ይፈራል። በዛ ላይ ምንም ቤተሰብ ስለሌለው የብቸኝነት ስሜት ይሰማዋል። ካስዬም ስለማትፈቅድላችሁ ወይ በቃ ትንሽ ጊዜ ተለያዩና ሞክሩት። እኔስ ሙሉ ሆኜ ነው? እሱ ስላለኝ እኮ ነው ነገን በጉጉት የምጠብቀው። አባቴ ስለሞተ እኮ ቅስሜ ተሰባብሮ አልቀረሁም። ብሩክ ያለልኝ እኮ ነው ያልኩት።
የእናቴ ቀን ከልጅ ጭቅጭቅ አማሮኝ አንዱ አረብ ሀገር ምን ብዬ እኮ ያለኩት ብሩኬ ስላለኝ ነው። ከሱ ጋር የምኖረው የነገ ህይወቴ ስለሚያጓጓኝ እኮ ነው። የሱን ጎዶሎ አስረስቼ ሙሉ ማድረግ ስላልቻልኩ በቃ በሌላ ጠረጠረ። ወለናትሽ ብለሽ ትንሽ ጊዜ ብትለያዩ ምን ችግር አለው? ሰማኛለህ? ነገ በክብር መተህ ለእናቴ ሁሉንም ነገር ፍርጥርጥ አድርገህ ንገራት በለው። ከቀረህ ደግሞ የመጨረሻችን ነው ብለሃለች በለሽ። ምን አይነት ፍቅር ነው ሰይጣን እንኳን የሚቀናበት? ለነገሩ እሱ ራሱ ልግባ ቢል ቤት አድርጎ ይገባል። አይገርምህም? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ራሱ እያሰብኩት ነበረ። ምን ነው ምን አይነት ነው አንተ? ኮቴ የለም እንዴ? አለ ግን አንተ አይገርምህም? እንዴ እወደዋለሁ አፈቅረዋለሁ ምናምን የምትል ከሆነ ከሌላውን ጋር አይከብድም? ስማ ይሄ ደግሞ ማነው ስሙ? ኤርሚያስ ነው ቀዩ ልጅ በጣም እንደምትወደው ካይኑ ያስታውቅባታል። አቦተ ዳራቸውን ይባርክላቸው። ብሩክ የሚሉት ብን ብሎ እንደሄደ ብን ብሎ ያስቀርላቸው። ግን እሷ የሰኝነቷን ብትተው ጥሩ ነው። ያማል እንዴ? አዎ ያመኛል። ሰማኛለህ? ቤዚን ሲናገሯት በጣም ያመኛል። እንኳን ተናግሯት እንቅፋት እንኳን ሲነካት በጣም የሚያመኝ። በዛ ላይ እንዲህ እንዳንተ በማያገባው ገብቶ ሲናገሯት በጣም ነው የሚያመኝ። እንዴ ቆይ አንተ ትወዳታለህ እንዴ? ቤዚ አንተ የወንድሜ ሚስት እኮ ነች። ኧረ እኔ እንደዚህ አስቤ አላውቅም። አዮ ሁላችሁም ፈንጩብኝ። እሺ ሮሚ ወደቀ ዛፍ ማንም ነው መጫወቻው። አዳሜው እስከ ሱዳን ድረስ በቀበቶ የገረፍኩ ነበር ማባረር። ምንድነው እንኳ ብሩክ እንደምታየው ስሜታዊ ነው። ባፋችን እየደለልን ስራችንን እንሰራለን። አግባብተንም ይሁን አወዛግበን ቤዚን የኔ እናደርጋታለን። አንተም ያኔ የዳዳ ተብሎ የተመዘገበውን ስምን እፍቅልሃለሁ። ግን ከዚያ ይዞህ አትጨነቅ። ይሄ ልብስ የሰረቀው ሰውዬ አልሞተብህም አይደል? ሄና ዛሬም እኮ ትንሽ አሞኝ ቀረው። ብታይ እኮ ለመጣ ነበር። እሺ መጨረሻ ነው። እሺ ሲክሊፍ ከቻልኩሽ ግን እዚህ ብዙዎቹ አካውንት የላቸውም እንዲከፍቱ በዛው እናግራችሁ። ሄሎ ይኸውልህ 10 ደቂቃ ብለኝ አስረፈርክብኝ። ወይ 50 ብር ጨምርልኝ ያስቀረበት ትንሽ አያንስም? አካውንት ከፍታለሁ። እሺ እሱ ያረከውና ብር ጨምርልኝ። ትችዋለሁ። እስኪ ድገሞ። ትችዋለሁ። በቃ ሱፌም ጠል እንጂ ነው ያብሩን ትችዋለሁ። ሰማኛለህ?
ያ ብር የተሰጠን ብሩክ ስላለ ነው እንጂ ሱፉን እዛው አስቀርቼ ራቆትን ልክ ነበርሽ። እማዬ ለምን የመጣበትን አንሰማ? ምን የሚሰማ ነገር አለው እንዴ? ይሄኔ እኮ እዚህ ቤት የሚሰረቅ ነገር ለማየት ይሆናል የመጣው። ምን ነው አንተዋወቅም እንዴ? ይቅርታ እናቴ። እናቴ አትበለኝ። እኔ በእንዳንተ አይነት ዱርዬ አፍ የምጠራሰው አይደለሁም። እማዬ ልትሰሚ አትፈልጊም? በቃ ይሄ ነው አቋምሽ? ዝም በያች ወሬኛ። እርሶ ልክ ኖት። እኔ ወፍ ዘራሽ ነው። የራሴን ስም ጠርቼ አባቴን አልደግም። ህይወቴን ለማቆየት ስል ድርዬ ሆኛለሁ። ሰርቄያለሁ፣ ነጥቄያለሁ። እናትን ካገኘው በኋላ ግን አንዳችም ክፋት ነገር ሰርቼ አላውቅም። እሷን ሰርቄና ነጥቄ ከማሳፍራት ጾሜን ሳልበላ ብውል እመርጣለሁ። አሁን ኮንቴነር እየተሸከምኩ ነው የምበላው። የነገዬን እግዚአብሔር አለልኝ። እስካሁን ከተሻሻልኩ ይበቃኛል። ነገዬን እማ ጥሩ አርጋ ታስተካክለኛለች። ቆይ ይቺ እማ እናት የምትላት ሴት ማነች? ማነች እሷ? አልኩ እንዴ ደጋገምከው እንጂ። እማዬ እኔና ብሩኬ ጓደኛሞች ነን። ማለቴ ፍቅረኛሞች ነን። ምኞት አይከለከልም፣ ግን ተስፋ ቁረጥ። ልጄ ልታገባ ነው። ከኤርሚያስ ጋር ሁሉን ነገር ጨርሰናል። እኔም ቃሌን ሰጥቼዋለሁ። ያኔ ደግሞ ካንተ እገላገላለሁ። እማዬ የኔስ ህይወት የነገ ህይወት መተሽ ትኖሪልኛለሽማ? ምን አልሽ አንቺ? እባክዎትን እኔ ያለሷ መኖር አልችልም። አንዳችን ቤተሰብ የለኝም። የመጨረሻ መጠገዬን አያሳጡኝ። እባክዎትን ሰውዬ እግሬን ለቀ ከቤት ይውጣልኝ። ኧረ እባክዎትን በህግ አምላክ ውጣልኝ፣ ውጣልኝ። በቃ ኧረ እባክዎትን ውጣልኝ፣ በህግ አምላክ ውጣልኝ። ከዚህ ና እንሂድ፣ ውጣ፣ ና እንሂድ። ይኸውልሽ እግርሽ ከዚህ ቤት ከወጣ እናት አለኝ ብለሽ እንዳትመለሽ። እናት አለኝ ብዬማ አክብሬ በክብር ጠየቅኩሽ። እኔ እንደ ዕቃ የምትቆጥሪኝ ከሆነ በጣም አዝናለሁ። በአንቺ ቆዳ የሚቀበር አለ እንዴ? ደግሞ ይኸውልሽ ሁለተኛ መቃብሬ ላይ እንዳትቆሚ። እኔን እንዳዋረድሽኝ መድኃኒዓለም ያመንሽው ይክዳሽ፣ እንደወጣሽ ያስቀርሽ። ባለጌን ከወለደ ያነቀ ጸደቀ። እናት ልክ ነኝ ግን አይደል? ከዚህ በኋላ ወደ ኋላ የምንመለስበት ምንም ምክንያት የለም። ደግሞ ከዚህ በኋላ አንተ ጋር ነኝ፣ እኔ ሌላ ምንም አልፈልግም። እሱማ አለሁልሽ።
ዳደግ ይዟት ሲሄድ እንዴት ዝም ትለኛለህ? እንዴት አትነግረኝም? አይደለም መጀመሪያ አልነገረኝም እኮ እስከሄደች በኋላ ነው ያወቅኩት እኔ ራሴ። ለምንድን ነው እንደዚህ ማለብስ? ለምንድን ነው ገንዘብ የምሰጠው? እንዴት ዝም ትላለህ? ለምን እኮ እኔም ከሄደች በኋላ ስላወቅኩኝ እኮ ነው። አሁኑ ነው የገቡበት ገብተህ አሁኑን አሳውቀኝ። ሰምተኛል አይደል? ንገራቸው። በደንብ ሰምተኛል። የገቡበት ገብተህ አሳውቀኝ። ግን እርግጠኛ ነሽ? አንተ ስለምደውልልኝ ነበርኩ ፈልገው። አሁን ደግሞ በቃ አንተ አጠገቤ ነው ያለው፣ ስለዚህ አስፈልገኝ። በቃ ከዚህ በኋላ ስትፈልጊ በፍቅር አንሺ። ስቅ ሲለኝ ጊዜ ብን ብዬ ልሽ መጣልሽ። ኧረ ይሄ የተሳሳተ ጥሪ ነው። አንቺ ከሴቶች ሁሉ ትለያለሽ።
ከማስታወቂያ በኋላ ተመልሰናል። የምሽቱን ዜና እናሰማለን። በመጀመሪያም አርዕስተ ዜና። መንግስት በፍቅር ምክንያት ትምህርታቸውን ያቋረጡትን ሁሉ ወደ እስር ቤት ከርቸሌ ነው የምከተው ብሏል። በተለይ ደግሞ ከያሬድ ሙዚቃ ትምህርት ቤት የተቋረጠ 40 ነው የምገርፈው ብሏል። እንዴ ቲቪ ቢበላሽ ሳውን ይበላሻ። በዚህ ሰዓት አሁን የፍቅር ሙዚቃ መጋበዝ ሲኖርበት ስለተቋረጠ ትምህርት ማውራት የነበረበት የምን ማቋረጥ? አንቺማ በእኔ ምክንያት ትምህርትሽን አታቆሚ። ለምን እንዴ? ሁሉ ጊዜ አንተ ያልከው ነገር ብቻ ነው እንደሚሆነው? እማ ይሄ እኮ መልካም ነገር ነው። ምን ሆነሽ ነው? ለምንድን እንደዚህ የምትበሳጨው? ምኑ ነው መልካም ነገር? አንተ እየለፋክ ሆዴ ትችላለህ፣ የትምህርት ቤት የወረቀት ሁሉን ነገር እየቻልክ እጄን አጣጥፌ ቁጭ እንዳይክ ነው የምትፈልገው? እኔ እኮ ለፍቅሬ ስል አንዳችን ነገር ላንቺ ስላድርግ ያላውቅ ማሬ አደረገ ልንገርክ፣ ምንም ነገር ሌላው ነገር ቢቀር ከአትክልት ተራም ቢሆን አትክልት ይዤ መጥቼ ቁጭ የቸርችሬ እኖራለሁ፣ አግዛለሁ እንጂ ቁጭ እጄን አጣጥፌ አላየምሽ። አንዳችም ነገር ላንቺ ስላድርግ ያላውቅ። ሁሉን ነገር የማደርገው ለራሴ ስል ለፍቅሬ ስል ነው። አንቺ ተምረሽ ከሰው በላይ ሆነሽ አምረሽ ስትታይ ደስ ስለሚለኝ ነው። የኔ ማለት አንዳችም ነገር ላንቺ አድርግ ያላውቅ። ሁሉን ነገር የማደርገው ለራሴ ለኔ ስል ነው፣ ለፍቅሬ ስል። እባክሽ ስሙትልሽ። ስሙትልሽ አትበለኝ። ስሙትልሽ ብሎ ማላ እኔ መስማት አልፈልግም። እንዴ ስንቴ ነው የምነግርህ? በቃ መስማት አልፈልግም። እንዴ እኔ አንተን አጥቼ መኖር የምችል ይመስላል? እንዴ ስንቴ ነው የምነግርህ? በቃ አትበለኝ እንደዛ። ምንሽ ነው? ለምንድን እንደዚህ የምትሆኚው? ለምንድን እንደዚህ የምትበሳጭው? በቃ ተይውሽ። ይህ ብቻ ነው እኮ ደግሞ ያለው። አይኑራ ተይው። ምነው እርቦሻል እንዴ? አራበኝም እንዴ? ላንተ ብዬ ነው። ነገ ቤት ሆናለሁ ስላልከኝ በቃ በዛ አድርጌ ልስራ ብዬ ነበረ። እኔ ብቻ ነኝ እንደ ሆድ ያለኝ? ምንድን ነው? ለነጋችን ደግሞ ፈጣሪ ያቀልናል። እሽኪት ላምጣ። ገና የገባሁት ቃል ሳይደርቅ ማጣቴን ላሳያት። ለምን ከፈልግ በለምጥት የእናቴ ፊት ግን ደርቆ ማየት አልፈልግም። እኔ በቃ ጉልበት ለበጣሽ ጀራ እንኳን ባይሆን አፈቅርሻለሁ እያልኩ ከደህና ቤቷ አወጥቼ እንደዚህ በችግር ልትበሳ ለምን ጌቴ?
አይሆንም ጌታ ጥግ ድረስ ላቤን አጠፍጥፍ እሰራለሁ። የእናቴ ፊት ግን ጠቁሮ ማየት አልፈልግም ጌታ። ይሄ ደግሞ አንተ ምስክሬ። አስቸግሮሽ ነው? አይ እዚህ ሸጠው ፈልጌ ነው። እስቲ አንቺ ስንት ሸጫለሽ? ደስ ባለው ወሰደው። እኔ ዋጋ ልከራከር። ግን መሰረታዊ ፍላጎታችንን ሳናቅ የሙዚቃ መሳሪያ አይከብድም? ይገርምሻል፣ ቻይና ጨረቃ ሰራች ሲሉ እንዴት አባቴ በሀገሬ እንዳፈርኩኝ። በአያቶቹና በቅድመ አያቶቹ በወረሰው ማረሻ የሚያርስ ህዝብ ለህዝቡ መሰረታዊ ፍላጎቶቹን ከማሟላት ይልቅ ጥሩና አግሮ ሰርቆና ሸቅሎ ያመጣውን ብር የትም እንዲበትንበት የሚሰራለት መንግስት፣ ያልተናበበና አንድ ያልሆነ ማህበረሰብ ይዘሽ ሙዚቃ ብትጫወችላቸው ስለማይሰሙሽ መሸጥሽ ትክክል ነሽ። ለራበው ሰው ምክር መለገስ አይከብድም? አንተ የታሪክ ተወቃሽ ያረካቸውን ላለመሆን ምን ያህል እርግጠኛ ነህ? ሲራቡ ነበርኩ፣ ሲቸገሩ ነበርኩ ማለት አይከብድም? ብታምንም ባታምንም ዛሬ ዓለም በአንድ ቋንቋ ኮቪድ-19 ብሎ ሲያወራም ነበርክ። ቻይና ጨረቃን ስትሰራም ነበርክ። አንተ አሁንም ሰራው ሳይሆን ሰሩ ላይ ነህ። እስቲ እስከ ዛሬ ስኖር ምን ሰራው በል። አንዳንዴም ራስን መጠየቅ ከታሪክ እንማር አይሻል? ቆይ የሰደብሽኝ? አረ በፍጹም ምክርህን በምክር ለመመለስ እየሞከርኩ ነው። የኔ ቆንጆ በዚህ በጠራራ ፀሐይ ፍቅርም ምክርም በዛ ላይ ደግሞ በባዶ አይመችም። ለማንኛውም እንግዲህ ልስጥሽ። ይወሻል። አመሰግናለሁ። አመሰግናለሁ። አንድ ቀን ለኔም ላንቺም ቀን ይወጣልሽ። ካሲ እንደሷ ስራማ ቢሆን ጧሪ ቀባሪ አጥቼ ሜዳ ላይ ወድቄ ነበር። ግን ይው ፈጣሪ አምላክ ጥሎ አይጥለኝም። እንደ ልቤ ሳልሳቀቅ ቦር እየሄድኩኝ ይሄው የወር ተቆራጭን ወስዳለሁ። እሱንም ፈጣሪ አምላክ ይጠብቀው፣ በሰላም አውሎ በሰላም ያግባ። እግዚአብሔር ይስጠው። ይሄው
መሳቀቅ የለ ክብሩ ይስፋ ለፈጣሪ ለመድኃኒዓለም። ተካሲ እሷስ ብትወልድ ልጅሽ አይደለች እንዴ? ልጅ አይደለችም። እናቷን ጥላ ጎረምሳ ወልዳ የምትሄድ ልጅ እኔ በአጠቃላይ የለኝም። በቃ ለምን ጌታዬ ለምን የማግኘት እንጂ የማጣት ምክንያት መሆን አልፈልግም። ጌታ እባክህን በማጣት አትፈትነን እባክህን። ጌታ ወይስ እናቴን እርግማን እየሰማ ነው? የእኛም ፍቅር ስታይ እናቴን እርግማን እየሰማ ነው። አንተ ፍቅር አምላካችን ፍቅር ሰርፕራይዝን አበላሽው ከ እንዴት አወቅሽ? አንቺ ጉዳዩን ሽልሽ ምን ነው ደረገች? ከፊት ቢዚ ለናፈቀ ሰው እንዲህ ነው እንደሚባለው። እንዴት መጣ? ቸኩለሻል እንዴ? አዎ እቸኩላለሁ። ልሂድ፣ እቸኩላለሁ። አላቆይሽም። ቁጭ በይና ላውራሽ።
እናትሽ ላይ ግን እንደዛ ማድረግ አልነበረብሽ። ስለሱ ማውራት አልፈልግም። እኔም ስለሱ ላወራሽ ፈልጌ አልመጣሁም። ከውጭ የመጣሁት ለአንድና ለአንድ ነገር ነው። የማልወደውን ሙዚቃ የተማርኩት አንቺን ማስደሰት መስሎኝ ነበር። አንቺ ግን በምርጫ አልተሳሳትኩም። ትሚ ምን ልትሆን ከሀገር የመጣሁት አንቺን የማገባ መስሎኝ ነበር። ምን እወድሻለሁ። ምቲ ህመሜን በህመምሽ አድርጊ። እጮና ትወረዳ ጮይ አንቺ ስጣት እኔ ከጮኩት በላይ አትጮይ።
ጀንበር ጀንበር ያምራል ጀንበር ጀንበር ያምራል ጀንበር ወታሳይ ማልዳ ከሰማይ ሱሶናብኛለች ነድፋኛ ፋፉ ላይ ኧረ ያምራል ተፈጥሮዋ የማናቱ ቆንጆ እሷን ብዬ ቀረው ከማላቀው ጎጆ ኧረ ያምራል ተፈጥሮዋ የማናቱ ቆንጆ እሷን ብዬ ቀረው ከማላቀው ጎጆ ረንጃልኝ መውጫም የለኝ ረንጃልኝ ተይዣለው ረንጃልኝ ተከትያት ረንጃልኝ ኮብልያለው ረንጃልኝ ኮኮብ ሆኖ ረንጃልኝ እድል ፈንታ ረንጃልኝ ከፋኝ ዛሬ ረንጃልኝ ፀሐይ ቀልታ ማልዳ ነው የምትወጣው እንደ ፀሐይ እንቅልፌን ነስታኛለች ያቺ ውብ እንጉዳይ እናቷን እልካለው በዚህ ጠዋት መድኃኒዓለም ያምሽሽ ብያለሁ እንደወጣሽ አትቀርም ይቅርታ አሁን የነበረው ልጅ ጥራልኝ ዘፈኑ ልስማ አይሰማሽም እናት ጀንበርን ተመሳስቶ ከዘፈነ በኋላ ቃል እንኳን ካባይታ የት ነው የሚሄደው ያው ሊጠጣበት ነው ካሲዬ ምን ነው ሐሳብ ገብቶሻል? ይሄን ተጀግሮ ልማዴን ላለማስቀረት የሚጨነቅ ይመስለኝ። ሞክር ያለሽ ካሲዬ ምን ነው ያራዳው ጊዮርጊስ ምን አረኩ ፈጣሪ ልጄን አንገብግቤ ወደ መቃብር ልኪያት የኔ እዚህ መቀመጥ የኔ እዚህ መኖር ምንድነው ትርጉሙ አረ ፈጣሪ እኔ አልፈልግም የሰው እጅ አታሳየኝ ከኔ ጋር ቀላቀኝ ፈጣሪ أنا كل جيت أنا أقلق نواك أنا بقى أجي قدام صدق
አንቺ ሰው ሲጠፋ ይጠፋትም እንዴ? ምን ባክሽ ያገሪቷ ሁኔታ እኮ ቢዚ ያደረገችኝና ጠፋብሽ። አንድም ቀን ሳላስብ ቀርቼ አላውቅም። አንድም ቀን እንደውም ቆንጆ ሙዚቃ አዘጋጅቼልሻለሁ፣ ግን ያው ማቋረጥ አይቻልም። እሺ ጽጌረዳ ናት ጽጌረዳ ጽጌረዳ ናት ጽጌረዳ ጽጌረዳ ናት ጽጌረዳ አልወድም ማየት ወድቃ ሜዳ እየጠራኋት አትሰማኝም እየነገርኳት የልቤን እቱ መንገድሽ ሙን ነው ስንቴ ልንገርሽ ሐሳቤን ያማረ ፍሬ የማይበላ ሁሉ ወዳጅ የማይሆኑሽ እቱ በሳቅሽ አትጥፊ ጠላት አታፍሪ ባመልሽ ነይ በሏት ኧረ ነይ በሏት የዋና ስትጠፋ እንድልያት ሰው አምና ሲከፋ ሰው አምና መራዋት መንገዷ እንዲቀና ሚስጥሯን አካፍላኝ አጋርተኝ የልቧን ገበና ታሳዝነኛለች ቢከፋት ብቸኛ መሆኗ እኔ አልቻልኩም ማላንቺ በለው አልቻልኩም እማ ያላንቺ ከባድ ነው በጣም ሁሉ ነገር ጓዜ ጠቅልዬ ወደ አንቺ ልመጣ ስል የእናትሽ ሁኔታ ያሳስበኛል። ለማትቻቸው ልምጣሽ። ኧረ በቃኝ። ህይወት ያላንቺ ከባድ ነው በጣም። በመጨረሻ ጊዜ ያለበሽ ጨርቅ ራሱ አለቀብኝ። ኧረ በቃ ና በይኝማ። አንዴ ላናግር። ምን ነው እብድ መስየሽ ነው እንዴ? ወይስ እዚህ መቃብር ቦታ ስታይኝ በሰይጣን የተለከፍኩ መስሎሽ ነው? አላበድክም። ሁለቱንም ዘፈኖችን ሰምቻቸዋለሁ። የትም ቦታ ሰምቻቸዋለሁ። አውቃ አዎ፣ መቼም ማሰሚያቸው ለሰው የተዘፈኑ አይደሉ፣ ለጠባቂ መላእክት የዘፈኑ ናቸው። እባክህ ፕሮዲውስ ላድርግህ፣ ለህዝብ እናድርሰው። መላእክቴን አስፈቅጃት። እሺ ልግዛ። መላእክቴ ከፈቀደች ትችያለሽ። ገንዘቡ ለእናቱ ያስፈልጋል። የእሷን ህይወት መቀየር ባችል የእናቷን ህይወት ቀይር እባክህ። ሁልጊዜ ጓዜ ጠቅልዬ ወደ አንቺ ልመጣ ስል የእናትሽ ሁኔታ ያሳስበኛል። የሚገርም ቃት ነው። ናግባ ናግባ። ቁጭ በል እንዴ! ምን ማለት ነው? ተነስ። ለምን እዚህ ጋር ቁጭ በል። ምን ሆነሃል? እዚሁ መጣሁ። ቁጭ በል። ቤብ ምን እንዳመጣው አታምንም።
ከኔ ውጭ ሙዚቀኛ ማድረግ የጀመረው? አንተ ራሱ ብትሰማው ሙዚቃ ማሪኝ ብለህ ነበር የምታቆመው። ብለሽ ከመንፈስ ጋር ነው የምታወዳደው? ኖ ይዤው መጥቼ ነበር። ካላመንከኝ የቀረጽኩትን ላሰማ ላሳየህ። ጽጌረዳ ናት ጽጌረዳ ጽጌረዳ ናት ጽጌረዳ ጽጌረዳ ናት ጽጌረዳ አልወድም ማየት ወድቃ ሜዳ እየጠራኋት አትሰማኝም እየነገርኳት የልቤን እቱ መንገድሽ ሙን ነው ስንቴ ልንገርሽ ሀሳቤን ያማረ ፍሬ ማይበላ ሁሉ ወዳጅ ማይሆኑሽ እቱ በሳቅሽ አትጥፊ ጠላት አጣፊ ባመልሽ ነይ በሏት ነይ በሏት የዋና ስትፋ እንድልያት ሰው አምና ሲከፋ ሰው አምና መራዋት መንገዷ እንዲቀና ሚስጥሯን አካፍላኝ አጋርተኝ ልቧን ገበና ታሳዝነኛለች ቢከፋት ብቸኛ መሆኗ እኔ ማውቀው ነገር የለኝም። እኔ ምንም ነገር አላውቅም። በልጆቼ እምላለሁ። እኔ ምንም ማውቀው ነገር የለኝም። ብቻ ኤርሚያስ ደፍሯት ጥሏት ሲሄድ ተከትዬ መክሬዋለሁ። እዛ ምክርህን ሰምቶ ገደላ። ጥላት ጆሮ ይደበል እኮ እኔ ግደላት ብዬ የምመክረው እሱ ከደፍራት በኋላ በቃ ተከትላ ቤት ድረስ ትመጣለች ብሎ አስቦ ነበር። እኔ የማውቀው ነገር የለም። እኔ እንጃ፣ እኔ ምንም አላውቅም። የማን ብሩክ ከጀርባዬ ሲከታተለኝ ታጥፌ ጠብቄ ማጅራቱን ብዬ ደፍቼዋለሁ። አሁን ፊት ለፊቴ ተዘርሯል። ልጨርሰው ወይስ ምን ላድርገው ብለህ
ንገረው። ማን እየሰማኝ ነው? እንዳትገለው። ጠብቀኝ፣ እየመጣው ነው። እንዳትገለው። አቆየው አትግደለው አላልኩም እንዴ? ግድልካት እናቴን ግድልካት እናቴን ገደልካት። እኔ አልገደልኳትም፣ እየወደድኳት እንዴት እገላታለሁ? ጨካኝ! ይህ ማን ነው? ያሉላ ነው። አሉላ እንዴት መጣህ? ና እንጂ አታቅፈኝም እንዴ? ና እንጂ የናፈቀ ወንድምህና አቀፈኝ እንጂ። አንተ ታውሪ ትክክልና ትገዳታለህ። እንዴት እሱ እኮ ጥሩ እንደ ወንድሟ ነበር የምትሆነው። ከእሷ ቀጥሎ እንደ ወንድሜ ነበር የማይህ። እንዴት አትችልም? ያጎረሰን እጅ ትነክሳለህ። እንዴት ብለህ እኔም እኮ እንደ ወንድሜ ነበር የማይህ። ሁላችንም ራስ ወዳዶች ነን። ሁላችንም ራስ ወዳዶች ነን። ያ በገንዘብ ወይ ራሱ ሊያደርጋት ሲፈልግ አንተ በፍቅር ስትመኛል፣ እኔስ ለእኔ ማን ያስብልኛል? እኔም እኮ ቤዚን ለምጃታለሁ። እኔም እኮ የቤዚን ጠረን አውቀዋለሁ። አንተ ደግሞ ከሁላችንም የባስክ ራስ ወዳድ ነሽ። ከማንም ጋር ትጋራት አልፈልግም።
ብሮ ኤርሚያስ ቤዚ የት እንዳለች ሲነግረው ልደርስላት ሞክሬ ነበር። ጨክነኝ አደረገ አቆሸተኝ ያሉኝ ብሄድ ይሻለኝ ነበር። እንዴት ብዬ ነው ቡርኬን አይደማየው? እንዴት ብዬ ነው ቡርኬን አይደማየው? ቆሽሻል። ለማን ቆሽሹ? ለማን ቆሽሹ? ለብሩክ፣ ለእናትሽ ወይስ ለኤርሚያስ? ያለሙሉ ቆሻሻ ተሸክመሽ ሊሆን ይችላል። ለእኔ ግን ዛሬ ንጹህ ነሽ። ብሩክ ቆሽሽሻል ብሎ ልተውሽ ይችል ይሆናል። እኔ መቼም አልተውሽም። ሁሉንም ትተን ከእኔ ጋር አብረን እንጥፋ። አዲስ ህይወትን ጀምር። ምን ውሾች ናችሁ? ሁላችሁም አንድ አይነቶች ናችሁ። በዚያ ተስበማል። አንቺ ሲሄድ ያለሽ እኔ ፍቅር እንዳይተይሽ የጋረደሽ ምንድን ነው? ከእነ ቆሻሻሽ ሊቀበልሽ ባልኩሽ። ውጣልኝ! 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 ቤዛ! ንቂ! ቤዛ! ንቂ! እናትሽ አንቀረው ተፍቶሽ። ብሩክ ከዚህ በኋላ ዙር ብሎ አይሽ። ኤርሚያስ ከሸናብሽ በኋላ ለአንቺ ምንም ስሜት እንደሌለው ያለውሽ አማራጭ እኔ ብቻ ነኝ። ውሻ ከነ ቆሻሻሽ ሊቀበልሽ ባልኩሽ። እርካሽ ነሽ። እሺ ምን ስቃይ ነው ያሳለፍሽው? እኔ ግን ምን ጨካኝ ነኝ? ይህ ሁላ ስቃይ ተሸክመሽ ጥላኝ ሄደች እያልኩ አማርራለሁ።
በየትኛውም ሀገር ሆናችሁ ሀገር ቤት ለሚገኙ ቤተሰቦቹ ወዳጅ ዘመዶቹ ልብስ፣ ኬክ፣ ስጋና እንቁላል፣ ዳይፐርና ማንኛውም የቤት አስቤዛና አላቂ ዕቃዎችን ሶደሬ ስቶር ላይ ይዘዙ። በአንድ ቀን ውስጥ ዕቃውን እናደርሳለን። በብር፣ በዶላር፣ በዩሮና በየትኛውም ሀገር ገንዘብ ሶደሬ ስቶር ላይ መግዛት ይቻላል። መላኪያ ከ$3 ወይም 99 ብር ጀምሮ እንደ ክብደቱ ይጨምራል። የተቀባይ ስልክ ቁጥር ብቻ በማስገባት ማዘዝ ይቻላል። መልካም አውደ ዓመት። እንኳን አደረሳችሁ።